ሽማግሌውና ባህሩ The Old Man and the Sea. A man can be destroyed but not defeated. ሰው ሊጠቃ ይችላል፣ ጨርሶ ግን አይረታም። ደራሲ ኤርነስት ሄሚንግዌይ፣ ተርጓሚ መስፍን አለማየሁ፣ ተራኪ አማኑኤል አሻግሬ። በቻግኒ ሚዲያ ተዘጋጅቶ የቀረበ ሽማግሌውና ባህሩ። ብቸኛ ሽማግሌ ናቸው፣ ብቸኛ ሳጥማጅ። ባህረ ሰላጤው ላይ ጀልባቸውን እየቀዘፉ ያላንዳች አጋዥ አሳ ያጠምዱ ነበር። አሁን ግን አንድም አሳ ሳያጠምዱ 84 ቀን ሞላቸው። የመጀመሪያዎቹን 40 ቀናት ብቻቸውን አልነበሩም። አንድ ልጅ አብሯቸው ነበር። ከ40ኛው ቀን በኋላ ግን ተለያዩ። ሽማግሌው የመጨረሻ ዕድለቢስ ስለሆኑ ከእርሳቸው ጋር መስራቱን እንዲያቆም ወላጆቹ ስላዘዙት ልጁ ሳይወድ በግድ ለሌሎች አሳ አስጋሪዎች ተቀጠረ። ለተንኮሉ ደግሞ ቀናው። በመጀመሪያው ሳምንት ብቻ 3 ማለፊያ አሳዎች ያዙ። ግን የሽማግሌው ሁኔታ ያሳዝነዋል። ሰርክ ዕለት ባህር ለባህር ሲንገላቱ ውለው ባዶ እጃቸውን ሲመለሱ ባየ ቁጥር ስቃይ ልቦናውን ይፈተፍተዋል። በየዕለቱ ሽማግሌው ከባህሩ ውሏቸው ሲመለሱ ወደቡ ላይ ይጠብቃቸውና የአሳ ማጥመጃዎቹን ገመዶች ወይንም ባለዛቢያውን ሜንጦና ሃርፑን ተሸክሞ ወደ ቤት ያደርስላቸዋል። አንዳንድ ቀን እንዲያውም የንፋሱ ሸራ የተጠመጠመበትን ተራዳ ተቀብሎ በማጓጓዝ ያግዛቸዋል። እዚያም በጆንያ የተጣጠፈው አሮጌ ሸራ ተራዳው ላይ ተጠምጥሞ ሲታይ የተሸናፊነት ቋሚ አርማ፣ ዘወትር ድል ተመተው የሚመለሱ ድኩማን ባንዲራ ይመስላል። ሽማግሌው ቀጭን መጣጣ ናቸው። የማጅራታቸው ቆዳ ተሸብሽቧል። የፀሐይ ብርሃን ባህሩ ላይ ሲበተን በሚፈጥረው ነጸብራቅ ጦስ ያደረባቸው የቆዳ ካንሰር በጉንጫቸው ቁልቁል ተዛምቶ ማዲያት የወረሳቸው አስመስሏቸዋል። ግዙፍ አሳዎችን ከባህሩ ውስጥ በገመድ እየጎተቱ የሚያወጡባቸው መዳፎቻቸው ደድረው ሰንበር የመሳሰሉ ጠባሳዎች ፈጥረውባቸው የአያሌ ዓመታት የሙያ አሻራዎቻቸው ሆነዋል። አዎን፣ መዳፎቻቸው የአሳ ዘር በሌለበት ምድረ በዳ የሚገኝ አፈሩ ተጠርጎ ያለቀ አሮጌ መሬት ይመስላሉ። ሁለመናቸው አሮጌ ነው። መረታት ብሎ ነገር ከማይታይባቸውና ዘወትር ደስታ ከሚንጸባረቅባቸው ባህሩን ከሚመስሉ አይኖቻቸው በስተቀር ምናቸውም አርጅቷል። ሳንቲያጎ አለ ልጁ ጀልባዋ ከቆመችበት የባህሩ ዳርቻ ጀምሮ የሚያሻቅበውን ዳገት መውጣት እንደጀመሩ። አሁን እንደገና ከእርሶ ጋር ለመስራት እችላለሁ። ሰሞኑን ደህና ስለሰራን ትንሽ ገንዘብ አግኝቻለሁ። ልጁን አሳ ማስገር ያስተማሩት ሽማግሌው ስለነበሩ ከልብ ይወዳቸዋል። አሁን ገዳም ሰዎች አግኝተሃል። ከእነርሱ ጋር መቆየት አለብህ። ግን እኮ እርሶ አሳ ሳያሰግሩ ያሳለፏቸውን 87 ቀኖች ያስታውሱ። እኛ ግን ይኸው 3 ሳምንታችን ነው። በየቀኑ አንድ ትልቅ አሳ እናሰግራለን። አስታውሳለሁ አሉ ሽማግሌው። ጥለኸኝ ሄድከው የኔን ዕድል ሸሽተህ እንደማይሳካልኝ ተጠራጥረህ እንዳልሆነ አውቃለሁ። አባባ እኮ ነው ከእርሶ ጋር እንዳልሰራ የከለከለኝ። ልጅ ስለሆንኩ ደግሞ የአባቴን ትእዛዝ ለማክበር ተገደድኩ። አውቃለሁ አሉ ሽማግሌው።
ይሄ እኮ ያለና የተለመደ ነው። እሱ ብዙም እምነት ያለው ሰው አይደለም። እኛ ግን አለን አደል? አሉ ሽማግሌው። አዎ አለ ልጁ። ወደ ቡና ቤቱ ሄደን ቢራ ብጋብዞትስ? ዕቃውን ከዚያ በኋላ እናደርሰዋለን። ምን አለ መልካም ነዋ አሉ ሽማግሌው። ይህ እኮ በአሳ አጥማጆች ዘንድ ያለና የተለመደ ነው። ቡና ቤቱ በረንዳ ላይ ቦታ ፈልገው ቁጭ አሉ። ስፍራውን ካጣበቡት አሳ አጥማጆች መካከል ብዙዎቹ በሽማግሌው ላይ መቀለድ ጀመሩ። እሳቸው ግን ቅር አልተሰኙም፣ አልተቆጡም። በዕድሜ ጠና ያሉት ግን በጸጥታ ያስተውሏቸዋል። አፍ አውጥተው አልተናገሩም እንጂ እንዳዘኑላቸው ያስታውቃል። ስለ ወቅቱ አየርና ስለ ግል ገጠመኞቻቸው እያነሱ በለሆሳስ ያወጋሉ። ምድረ አሳ አጥማጅ ከየዋለበት ተመልሰዋል። በለስ የቀናቸው ማርሊኖች ብልት በደንብ አውጥተው በሁለት ቀጫጭን ረጃጅም ጣውላዎች ላይ በመደርደር ለሁለት እየተሸከሙ ወደ አሳ መሸጫ ሱቆች ይንደረደራሉ። የበረዶ ቤት በላያቸው የተገጠመላቸው ከባድ መኪኖች ምርቱን እየጫኑ ወደ ሃቫና ለማጓጓዝ በየሱቆች ደጃፍ ቆመው ይጠባበቃሉ። ሻርክ ያጠመዱት ደግሞ ግዳያቸውን ወደ ፋብሪካው ወስደዋል። እዚያም በትልልቅ ሜንጦች ላይ ተንጠልጥለው የመበለቱ ሥራ ይከናወናል። ጉበታቸው ይወጣል፣ ክንፎቻቸው ይመለመላሉ፣ ቆዳቸው ይገፈፋል፣ ሥጋቸው እየተዘለዘለ በጨው ይለወሳል። ዘወትር ነፋሱ ከወደ ምስራቅ በኩል በሚነፍስበት ጊዜ ከሻርክ ፋብሪካው የሚወጣ ሽታ አፍንጫ እያረመደ ያልፋል። ዛሬ ግን ነፋሱ ወደ ሰሜን ተመልሶ ጸጥ ስላለ ብዙ ሽታ የለም። የቡና ቤቱ በረንዳ በምሽት የፀሐይ ብርሃን ደምቆ አየሩም የደስደስ አለው። ሳንቲያጎ አለ ልጁ። አቤት አሉ ሽማግሌው ብርጭቋቸውን በእጃቸው እንደጨበጡ። ብዙ ዓመታት ወደ ኋላ ተመልሰው በትዝታና በሐሳብ በመማሰል ላይ ነበሩ። አንድ አፍታ ሮጥ ብዬ ለነገ የሚሆነውትን ሰርዲን ላምጣልዎት? የለም አያስፈልግም። ይልቅ ሂድና ቤዝቦል ተጫወት። አሁንም እኮ ገና ነኝ። በደንብ መቅዘፍ እችላለሁ። አስፈላጊ ከሆነ ሮጂልስ ያግዘኛል። እኔ ግን አብሬዎት ብሄድ ነው ደስ የሚለኝ። አሳ ባላጠምድም በሌላ መንገድ ልረዳዎት እፈልጋለሁ። ተእንግዲህማ ትልቅ ሰው ሆነሃል። ስለዚህ ራስህን መቻል አለብህ አሉ ሽማግሌው። ለእኔ እንኳ ይኸው ቢራ እየገዛህልኝ አይደል? ያኔ በጀልባዋ አሳፍረውኝ ለመጀመሪያ ጊዜ ወደ ባህር ሲወስዱኝ ስንት ዓመቴ ነበር? 5 ዓመትህ ነበር። ያን ጊዜ ያስኩት አሳ ገና ጉልበቱ ሳይዝል ከባህሩ ጎትቼ ሳወጣው ጀልባዋን 9 ትንንሽ አድርጎ እንደበታተናት አንተም የሞትክ ያህል እንደነበርክ ትዝ ይልሃል? በደንብ ነዋ። አንዳንድ ነገር እየተወራጨ ጭራውን እዚያና እዚህ እያማታ ከጀልባዋ ጋር ሲወቃው የእርሶን መቀመጫ አግዳሚ ጣውላ ሲያነካክተውና የዱላ ማዕት ሲያወርዱበት ሁሉም በደንብ ይታወሰኛል። እርጥቡ ገመድ ተጠቅልሎ ወደ ተቀመጠበት የጀልባዋ አፍንጫ አሽቀንጥረው ሲወረውሩኝ ጀልባዋ አንዳንድ ነገር ስትርገፈገፍ እርሶም ልክ ዛፍ እንደሚቆርጥ ሰው እየተንጠራሩ አሳውን በዱላ ሲነርቱት ምኑ ቅጡ ሁሉም ትዝ ይለኛል። ሌላው ቀርቶ ሁለመናዬን በክሎት የነበረው የአሳው ደምና የሚጣፍጥ ሽታው አይረሳኝም። ሽማግሌው የፀሐይ ብርሃን ባደከማቸው አይኖቻቸው ልጁን አተኩረው ያስተውሉት ጀመር። የኔ ልጅ ብትሆን ኑሮ ምንም ላደርግ ምንም ካጠገቤ ባለየውህ ነበር አሉ ሽማግሌው። ግን ምን ያደርጋል፣ አንተ የአባትህና የእናትህ ገንዘብ ነህ።
አሁን ደግሞ ገድ ካላቸው ሰዎች ጋር እንድትሰራ ታዘሃል። ይበሉ ልሄድና ሰርዲኑን ላምጣልዎት። 4 ዓሣዎችን ለማጥመድ የሚበቃ መደለያ የማገኝበት ቦታ አለ። ምን አስቸገረህ ልጄ? እኔም እኮ ገና ያልተነኩ አሉኝ። ከዛሬ የተረፉትንም ከጨው ጋር አድርጌ ሳጥኑ ውስጥ አኑሬያቸዋለሁ። ግድ የለዎትም፣ እኔ ደግሞ 4 ተጨማሪ ትኩስ ላምጣልዎት። እንግዲያው አንድ ብቻ ይበቃል አሉ ሽማግሌው። እምነታቸው በጭራሽ ተበግሮ አያውቅም። ተስፋቸውም አላከተመም። እንዲያውም ነፋሱ ማየል ሲጀምር እርሳቸውም እንደገና መታደስ ጀመሩ። እሺ 2 ላድርገው አለ ልጁ። ደህና እንዳልክ ይሁንልህ። ሽማግሌው ስምምነታቸውን ገለጹ። ግን አልሰረካቸውም አደል? አስፈላጊ ከሆነ የማልሰርቅበት ምክንያት የለም አለ ልጁ። እነዚህ ግን በገንዘብ የገዛኋቸው ናቸው። አመሰግናለሁ አሉ ሽማግሌው። ከዚህ የአየር ጸባይ ጋር ነገ ደህና ሳይሆን አይቀርም። ወዴት ለመሄድ ነው ሐሳቦ? ልጁ ጠየቀ። ራቅ ለማለት ነው ያቀድኩት። ስለዚህ ጎህ ሳይቀድ መውጣት አለብኝ። እኔም ማሰሬ ራቅ ብሎ እንዲወጣ ለመገፋፋት እሞክራለሁ አለ ልጁ። ምናልባት ትልቅ ዓሣ ያጋጥመዎት እንደሆነ እናግዘዎታለን። እሱ ደግሞ ካለ ነገሩ ሁሉ ርቆ ሄዶ መስራት አይወድም። በጭራሽ አለ ልጁ። ግን እርስዎ እንዴት ኖት? እኔ እኮ የተለየሁ ሽማግሌ ነኝ። ድንገት ትልቅ ዓሣ ቢያጋጥመዎት ጉልበቶ የሚያስተማምን ነው? ይመስለኛል። ደግሞ ጉልበት ብቻ አይደለም፣ ብዙ ዘዴዎችም እኮ አሉ። ይበሉ አሁን እንሂድና ዕቃውን ወደ ቤት እናድርስ አለ ልጁ። ሽማግሌው ተራዳውን አንስተው ትከሻቸው ላይ አጋደሙት። ልጁ ደግሞ በወፍራሙ የተሸረቡት ቡናማ ጠንካራ ገመዶች ከሜንጦ ከሐርፑና ከጦሩ ጋር የተቀመጠበትን የእንጨት ሳጥን አንጠለጠለ። ለዓሣ መደለያ የሚሆኑ ሥጋዎችን የያዘው ሳጥን ከጀልባዋ ላይ አልወረደም። ግዙፍ ዓሣዎች በሚያዙ ጊዜ ቶሎ አልሞት ብለው ሲያውኩ የሚወገሩበትና መንፈራገጣቸውን አቁመው ወደ ዘላለማዊ ጸጥታ እንዲተላለፉ የሚያስተናግዳቸው ቆመጥ እዚያው ተጋድሟል። የሽማግሌውን ንብረት ለመስረቅ የሚደፍር ማንም ሰው የለም። ግን ለክፉም ለደጉም በተለይ ሸራውንና ገመዶቹን ወደ ቤት ማስገባቱ ይበጃል። ጤዛውም ቢሆን ሊጎዳቸው ይችላል። ነዋሪዎቹ ዕቃቸውን ለመንካት እንደማይደፍሩ ቢያውቁም ሜንጦና ሐርፑ በግላጭ ሲገኝ የማንንም ፍላጎት እንደሚፈታተን ሽማግሌው ማሰባቸው አልቀረም። ተከታትለው ወደ ሽማግሌው ደሳሳ ጎጆ አመሩ። ወደ ውስጥ እንደገቡ ሽማግሌው ሸራ የተጠመጠመበትን ተራዳ በዝግታ ግድግዳው ላይ አስደግፈው አቆሙት። ልጁም ሳጥኑን አጠገቡ አስቀመጠው። የተራዳው ቁመት ከጎጆው ቁመት ጋር እኩል ነው። ከጓኑ ቅጠልና ቅርንጫፎች በተሰራችው ድስቅስቅ ጎጆ ውስጥ ብዙም ቁሳቁስ የለም። አንድ አልጋ፣ አንድ ጠረጴዛና አንድ ወንበር ብቻ። ተጠርጎ በማያውቀው ወለል ላይ የከሰል ምድጃ ተጎልቷል። የጓኑ ቅጠል የተደራረበ በተሰራው ግድግዳ ላይ የክርስቶስን ቅዱስ ልብ የሚያሳይ በህብረ ቀለም የተሰራ ስዕል ተንጠልጥሏል። የድንግል ማርያም ምስልም አለ። ሁለቱም የሚስታቸው መታሰቢያዎች ናቸው። በፊት ጊዜ የሚስታቸውን ፎቶግራፍ ግድግዳው ላይ ይሰቅሉ ነበር። ኋላ ኋላ ግን ብቸኝነታቸው ጎልቶ እንዲሰማቸው እያደረገ ስላስቸገራቸው አወረዱት። በአንደኛው ጥግ በሚገኘው መደርደሪያ ላይ ከንጹህ ሸሚዛቸው ስር አስቀመጡት። ለመሆኑ የሚበላ ነገር ምን አለዎት? የልጁ ጥያቄ ነበር። ሩዝና ትንሽ ዓሣ አለ። ምን ነው የሚቀመስ ነገር ፈለግ?
የለም፣ እኔ ቤት ሄጄ እበላለሁ። ምናልባት እርሶ የሚያስፈልገዎት ከሆነ እሳት ላይ ያይዝልዎት? ግድ የለም፣ ወደ ኋላ ግድም እኔው ራሴ አያይዘዋለሁ። ሩዙንማ ቀዝቃዛውንም ብበላው ይሆናል። እንግዲያው ትልቁን የዓሣ ማጥመጃ መረብ ይዤ ልሂድ። እንዴታ ትችላለህ? እንደ እውነቱ ከሆነ ግን በዚያ ቤት መረብ የሚባል ዘሩ አልነበረም። መቼ እንደተሸጠ ልጁ በሚገባ ያስታውሳል። ግን ይህንን አይነቱን ቀልድ በየቀኑ መደጋገሙን ሁለቱም ስራዬ ብለው ይዘውታል። ውሸት ነው። በቤቱ ሩዝና ዓሣ የሚባል ሽታው እንኳን የለም። ሁለቱም ደህና አድርገው የሚያውቁት እውነታ ነው። ግን ሁሉም ነገር እንዳለና እንደተሟላ እያስመሰሉ በቀልድ መልክ መጫወቱን ልማድ አድርገውታል። ስለ ቤዝቦል፣ ሁለቱም ስለሚወዷቸው የአሜሪካ ቡድኖችና መሪዎቻቸው የሎተሪ ትኬት ገዝተው ዕድላቸውን መሞከር ያለባቸው ስለመሆኑ እያነሱ ሲያወጉ ቆዩ። ብቻ እንዳይበርዶት ይጠንቀቁ። በምኑም መሟሟቅ ነው አለ ልጁ በመጨረሻ። ያለንበት ወር መስከረም መሆኑን አይርሱ። መቼ አጣሁት? ትልቁ ዓሣ የሚመጣበት ወር አይደል? እውነተኛው አጥማጅም የሚለካበት ወቅት ነው አሉ ሽማግሌው። በግንቦት ማንም ተነስቶ ዓሣ አጥማጅ ሊሆን ይችላል። አሁን ልሂድና ሰርዲኑን ላምጣልዎት አለ ልጁ። ከሄደበት ተመልሶ ሲመጣ ሽማግሌው ወንበራቸው ላይ እንደተቀመጡ እንቅልፍ ድብን አድርጎ ወስዷቸዋል። ፀሐይዋ ጨርሳ ጠልቃለች። ልጁ አልጋው ላይ የነበረውን የወታደር የብርድ ልብስ አነሳና በወንበሩ ጀርባ ዙሮ ሽማግሌው ትከሻ ላይ ደረበው። ልዩ አይነት ትከሻዎች ነበሩ። ምንም እርጅና ቢጫናቸው ገና በጥንካሬ እንደተሞሉ ናቸው። አንገታቸውም ገና ብርቱ መሆኑ ያስታውቃል። አሮጌ ሸሚዛቸው ተደጋግሞ የተጣጠፈ ነው። ከጀልባዋ ሸራ ጋር ይመሳሰላል። ሸሚዙ የተጣጠፈባቸው ጨርቆች በፀሐይ ብርሃን የተነሳ ተለውጠዋል። አይኖቻቸውን ሲገርኑ ባዛውንቱ ፊት ላይ አንዳችም ሕይወት አይታይም። ሊያነቡ ጀምረውት የነበረው ጋዜጣ ጉልበታቸው ላይ እንደተዘረጋ ነው። ክንዳቸው ባይጫንበት ኖሮ የምሽቱ ነፋስ አውለብልቦ በወሰደው ነበር። ጫማ እንኳ የላቸውም። ባዶ እግራቸውን ናቸው። አባባ አለና ልጁ እጁን አንደኛው ጉልበታቸው ላይ አሳረፈ። ሽማግሌው አይኖቻቸውን ከፈቱ። ተጉዘውበት ከነበረው ሩቅ ስፍራ ለመመለስ ረጅም ጊዜ ወሰደባቸው። በመጨረሻ ፈገግ አሉ። ምን ይዘህ መጣህ? ሲሉ ልጁን ጠየቁት። እራት ቢጤ ነው አላቸው። እራታችንን በአንድነት እንድንበላ ብዬ ነው። እኔ እንኳ ብዙም አራበኝም። አይ እንግዲህ እንዲህ አይነቱን አባባል ትተው ይልቅ ያዙ። ትንሽም ቢሆን ይቅመሱ። ምግብ ሳይበሉ ዓሣ ማጥመድ አይቻልም። ይቻላል እንጂ ለምን አይቻልም? እኔ በየቀኑ እያደረኩት አይደል? አሉ። ሽማግሌው ከተቀመጡበት ተነስተው ጋዜጣውን ካጣጠፉ በኋላ የብርድ ልብሱን መቀለጣጠም ጀመሩ። ብርድ ልብሱን ቢለብሱት ይሻላል አለ ልጁ። እኔ በሕይወት እስካለው በባዶ ሆዶ ዓሣ ሊያጠምዱ አይወጡም። እንግዲያው ረጅም ዕድሜ ይስጥህና ራስህን ለመጠበቅ ተጠቀምበት አሉ ሽማግሌው። ለመሆኑ ምንድነው ያመጣኸው? ፎሶሊያና ሩዝ፣ የተጠበሰ ሙዝና ጥቂት ስጎ ነው። ልጁ ምግቡን ከቡና ቤቱ ያመጣው በስስ ሳህን ነበር። ለሁለት ሰዎች እንዲሆን ብሎ ያመጣቸውን ማንኪያና ቢላዎች በአፍ መጥረጊያ ወረቀት ጠቅሎ በኪሱ ይዟቸዋል። ይህን ሁሉ ማን ሰጠህ? ማርቲን ነው፣ የቡና ቤቱ ባለቤት። ምስጋናዬን መግለጽ አለብኝ። አያስፈልግም፣ እኔ አንዴ አመስግኘዋለሁ አለ ልጁ። የእርሶ ድጋሚ ምስጋና አያሻም።
ትልቅ ዓሣ በሚይዝ ጊዜ ደህና ብልት መርጬ ሰጠዋለሁ አሉ ሽማግሌው። ለመሆኑ እንዲህ ያለ ነገር ከዚህ ቀደም አድርጎ ያውቃል? ይመስለኛል። በጣም ያስብልናል ማለት ነው። ስለዚህ ስጦታው ከሆድ ዕቃ ብልት ሻል ያለ መሆን ሊኖርበት ነው። 2 ቢራም ልኳል። በጣም የሚያስደስተኝ የጣሳ ቢራ ነው። አውቃለሁ፣ ግን አሁን ያመጣሁት የጠርሙሱን ነው። ጠርሙሱ ይመለሳል ብሎኛል። ደግነትህና ውለታህ እየከበደኝ ነው አንተ ልጅ አሉ ሽማግሌው። ታዲያ ምን እንጠብቃለን? አንበላም? እኔማ ብዬ ነበር አለ ልጁ በጨዋ አነጋገር። ሳህኑንም ያልከፈትኩት እስኪዘጋጁ ብዬ ነው። አሁን ዝግጁ ነኝ አሉ ሽማግሌው። መታጠብ ብቻ ነው የምፈልገው። ለመሆኑ የት ይሆን የሚታጠቡት? ልጁ በሐሳቡ ነበር ጥያቄውን ያነሳው። የመንደራቸው የቦኖ ውሃ ትንሽ ራቅ እንደሚል ያውቃል። ውሃ፣ ሳሙናና ንጹህ ፎጣ አዘጋጅቼ የቤታቸው ውስጥ ማስቀመጥ ይገባኝ ነበር። ግን እስከ ዛሬ እንዴት አላሰብኩበትም? ቆይማ ለክረምቱ የሚሆናቸውን ቅያሬ ሸሚዝና ጃኬት፣ አንድ ጫማና የብርድ ልብስ አመጣላቸዋለሁ። ድንቅ ስጉ አይደለም እንዴ ጃል? አሉ ሽማግሌው። እስቲ ስለ ቤዝቦል ትንሽ ያውሩልኝ አላቸው ልጁ። እሱማ እንግዲህ ያው ፊት እንዳልኩ ከአሜሪካ ታላላቅ ቡድኖች መካከል በጣም ኃይለኞቹ ያንኪዎች ናቸው። ሽማግሌው ሲናገሩ ደስታ እየተሰማቸው ነበር። ግን ታዲያ እነሱ ትናንት ተሸነፉ አይደል? በማለት ልጁ ጠየቀ። ምንም አይደለም፣ ትልቁ ጁማጄ ወደ ቀድሞ ቦታው እየተመለሰ ነው። ከሱ በስተቀር ቡድኑ ሌሎች ጎበዝ ተጫዋቾች የሉትም? ሞልተውታል። ግን የጁማጄ ልዩ ነው። የእሱ መኖር አለመኖር ወሳኝነት አለው። ሌላው ትዝ የሚለኝ አሪፍ ተጫዋች ደግሞ ዲክ ሲስለር ነው። እውነትም በተለይ ኳስ በመለጋት በሱ ልክ የሚሆን እስከ ዛሬ አይቼ አላውቅም። ለመሆኑ ያኔ እዚህ መጥቶ ትልቁ ቡና ቤት ውስጥ አረቄውን ሲቀመቅም ትዝ ይልሃል? አብሮኝ ሄዶ ዓሣ እንዲያጠምድ ለማድረግ ስንት የነበር መሰለ የተመኘሁት። ግን ምን ያደርጋል መጠየቁ እያሳፈረኝ ተውኩት። አንተንም እንድትለምነው ብጠይቅህ መድፈር ተሳነህና በምኞት ብቻ ቀረ። ሁሉንም በደንብ አስታውሳለሁ። አለመጠየቃችን ግን ስህተት ነበር። እሺ ሊለንም ይችል ነበር። እድሜያችንን ሙሉ የማንረሳው ቁም ነገር ይሆን ነበር። ታላቁን ጁማጄን ዓሣ እንዲያጠምድ በጀልባ ያሳፍሬው ወደ ባህሩ ቦጣ ደስ ብሎኝ የማያባራ ነበር አሉ ሽማግሌው። አባቱም ዓሣ አጥማጅ ነበሩ ይባላል። ምናልባት እንደኛ ድህነት ያደቀቃቸውም ሊሆኑ ይችላሉ። ስለዚህ ስሜታችንስ ሳይገባው ይቀር ነበር ብለሃል። የታላቁ ሲስለር አባት ግን ድሃ እንዳልነበሩ ሰምቻለሁ። ደግሞም በእኔ ዕድሜ እያሉ በየትልልቆቹ ቡድኖች ውስጥ ይጫወቱ ነበር አይደል? እኔ ደግሞ አንተን በመሃል ጊዜ በመርከብ ተሳፍሬ ወደ አፍሪካ ሄጄ ነበር። ማታ ባህሩ ዳርቻ ላይ ተጎልቼ አንበሶችን ስመለከት ነበር የሚመሸው። አዎ አንድ ጊዜ ነግረውኛል። ስለዚህ አሁን ስለማን እንጨዋወት? ስለ አፍሪካ ወይስ ስለ ቤዝቦል? ቤዝቦል ይሻላል አለ ልጁ። እስቲ ስለ ታላቁ ጆን ጄ ማክሮግሮ ይንገሩኝ። እሱም ድሮ ወደዚህ መጣጣ ነበር። በቃ ቁጡና ተሳዳቢ ስለሆነ በሚሰክር ጊዜ ትልቅ ችግር ይፈጠር ነበር። ግን ትልቅ የቡድን መሪ ነበር ይባላል አለ ልጁ። እንዲያውም አባቴ ከሁሉም የሚበልጠው እሱ ነው እያለ ሲያወራ ሰምቼዋለሁ። አዘውትሮ ወደዚህ መጣ ስለነበረ ነው አሉ ሽማግሌው። ምናልባት እንድሮቸር ወዲህ መምጣቱን ቀጥሎ ቢሆን አባትህ ከሁሉም የሚያስበልጥ እሱን በሆነ ነበር። ግን ያለምንም ማዳላት እውነተኛው ታላቁ የቡድን መሪ ማን ነው ይላሉ? ሉቃስ ወይስ ሚካኤል ጎንዛሎስ? ሁለቱም እኩል ይመስሉኛል። ከዓሣ አጥማጆች ደግሞ አሪፍ እርሶ ኖት። አይ እሱን እንኳን ተው።
ከኔ የሚበላልጡ ሌሎች ስንትና ስንት አሉ። ኬሻ አለ ልጁ። በእርግጥ ብዙ ጥሩ አሳ አጥማጆችና ጥቂት ደግሞ ታላላቅ ሊባሉ የሚበቁ አሉ። የእርስዎ ግን ለብቻው ነው። አመሰግናለሁ። እንዲህ ስትናገር ልቤን ደስ ይለዋል። ግን አንድ ቀን ግዙፍ አሳ አጋጥሞን ይህ እምነታችን የተሳሳተ መሆኑን አጋልጦ እንደሚያሳጣን አልጠራጠርም። ይህን ሊያደርግ የሚችል አሳ እንኳ የለም። በተለይ ጥንካሬው ልክ እንደ እርስዎ እንደሚሉት ከሆነ። ብቻ እኮ የማስበውን ያህል ጠንካራ ላልሆን እችላለሁ አሉ ሽማግሌው። ግን ብዙ ዘዴዎችን አውቃለሁ። በዚያ ላይ ደግሞ ቆራጥ ነኝ። ይበሉ፣ አሁን በጊዜ ይተኙ። ጠዋት ንቁና ብርቱ እንዲሆኑ ይረዳዎታል። እኔም ዕቃዎቹን ሰብስቤ ወደ ቡና ቤቱ እሄዳለሁ። እንዲያ ከሆነ መልካም። በሰላም ያሳድርህ። ማልጄ እነሳና አንተንም እቀሰቅስሃለሁ። መቼም ቀስቃሽ ሰዓቴ እርስዎ ነዎት አለ ልጁ። የኔ ቀስቃሽ ደግሞ ዕድሜ ነው አሉ ሽማግሌው። ግን የኔ ቢጤ አሮጌዎች ማልደው የሚነቁት ለምን ይሆን? ምናልባት አንድ ተጨማሪ ረጅም ቀን ለመኖር በመፈለግ ይሆን? እኔ እንጃ አለ ልጁ። እኔ የማውቀው ትንንሽ ልጆች ተኝተው የሚያረፍዱ መሆኑን ብቻ ነው። አይዞህ፣ አልረሳህም። በሰዓቱ ቀሰቅስሃለሁ አሉ ሽማግሌው። አሰሪዬ እንዲቀሰቅሰኝ አልፈልግም። እሱ በቀሰቀሰኝ ቁጥር የዝቅተኝነት ስሜት ያሰቃየኛል። ከሱ ያነስኩኝ ይመስለኛል። አውቃለሁ። መልካም እንቅልፍ አባባ። ልጁ ውልቅ ብሎ ሄደ። ራታቸውን የበሉት በጨለማ ውስጥ ነበር። ጠረጴዛው ላይ መብራት የለም። ልጁ እንደሄደ ሽማግሌው ሱሪያቸውን አወለቁና በዳበሳ ወደ አልጋቸው አመሩ። ከዚያ በኋላ የአሮጌ ጋዜጦች አንሶላ ለብሰው የሽቦ አልጋቸው ላይ ኩርምት ብለው ተኙ። ከላይ የብርድ ልብሳቸውን ጣል አድርገው። ወዲያው በጥልቅ እንቅልፍ ተዋጡና በሕልማቸው ወደ አፍሪካ ተመለሱ። በልጅነታቸው አይተዋቸው የነበሩ ወርቃማና ነጫጭ የባህር ዳርቻዎች እንዲሁም ቡናማ ቀለም ያላቸውን ተራሮች ማየት ጀመሩ። ዘወትር የሚያልሙት ስለ ቦታዎች ብቻ ከሆነ ጊዜው ቆይቷል። ስለ ማዕበል፣ ስለ ቤቶች፣ ድንቅ ስለሆኑ አጋጣሚዎች፣ ስለ ትልልቅ ዓሣዎች ወይም ስለ ሚስታቸው ማለም ካቆሙ ብዙ ዓመታት አልፈዋል። አሁን በሕልማቸው የሚያዩት የተለዩ ስፍራዎችንና በአፍሪካ የባህር ዳርቻዎች ላይ ብላቴና ሳሉ አይተዋቸው የነበሩ አንበሶችን ብቻ ሆኗል። ምሽት ጥቁር በርኖሱን ለምድሪቱ ማከናነብ ሲጀምር አናብስቱ እንደ ድመት ግልገሎች እየተላፉ መጫወቱን ይያያዙታል። አንበሶቹን የሚወዷቸው የልጁን ያህል ነው። ግን ልጁን አንድ ቀንስ እንኳ በሕልማቸው አይተውት አያውቁም። ሊነጋጋ ሲል ከእንቅልፋቸው ነቁ። ገርበብ ባለው በር በኩል ውጪውንና ጨረቃዋን አሾልቀው ተመለከቱና ተንተርሰውት ያደሩትን ሱሪ ከራስጌያቸው አንስተው አጠለቁት። ከጎጆቸው ወጥተው ሽንታቸውን ከከፈሉ በኋላ መንገዱን ይዘው ወደ ልጁ መኖሪያ አቀኑ። የማለዳው ብርድ ያንቀጠቅጣቸዋል። ብዙ እንደማይቆይ ግን ያውቁታል። ከጥቂት ጊዜ በኋላ ጀልባቸው ላይ ጉብ ብለው ግዙፉን ባህር መቅዘፍ ሲጀምሩ የሠራ አካላቸው ይሟሟቃል። ልጁ የሚኖርበት ቤት በሩ ስላልተቆለፈ ገፋ አድርገው በባዶ እግራቸው መሬቱን ጠቀስ ጠቀስ እያደረጉ ያላንዳች ኮሽታ ወደ ውስጥ ገቡ። ልጁ በመጀመሪያው ክፍል ውስጥ ድንክ አልጋ ላይ ተኝቷል። መቅሰም በጀመረችው ጨረቃ ስልምልም ብርሃን ሽማግሌው በደንብ ያዩታል። ጠጋ አሉና አንድ እግሩን ያዝ አደረጉት። ሲነቃ ሽማግሌው በራሳቸው ንቅናቄ ምልክት ሰጡት። ከመቅጽበት
ቀና አለና ሱሪውን አጠገቡ ከሚገኝ ወንበር ላይ አንስቶ አጠለቀው። አልጋው ላይ እንደመቀመጥ አልጋው ላይ እንደተቀመጠ ሽማግሌው ቀድመው ልጁ ተከትሎ ከቤቱ ወጡ። ሽማግሌው ገና እንቅልፉን ባልጨረሰው ልጅ ትከሻ ላይ እጃቸውን ጣል በማድረግ አቀፉትና ይቅርታ አሉት። ኬሻ አለ ልጁ፣ መሆን ያለበት ጉዳይ ነው። መንገዱን ይዘው ወደ ሽማግሌው ጎጆ አመሩ። በማለዳው ፈዛዛ ብርሃን ባልተሸነፈው አፈና ውስጥ ለእግራቸው ጫማ የሌላቸው በርካታ ሰዎች መንገዱን ሞልተው ይተላለፋሉ። ሁሉም የየጀልባዎቻቸውን ተራዳ ተሸክመዋል። ወደ ጎጆዋ እንደደረሱ ልጁ ሜንጦን፣ ሃርፑንና የተጠቀለሉትን ገመዶች ከተቀመጡበት አንስቶ ያዘ። ሽማግሌው ደግሞ የጀልባዋን ተራዳና ሸራውን ተሸከሙ። ቡና ይሻለዎታል? የልጁ ጥያቄ ነበር። ዕቃዎቹን ጀልባው ውስጥ ካኖርም በኋላ እንጠጣለን። በተለይ ለዓሣ አጥማጆች ሲባል በሌሊት ወደሚከፈቱ የሻይ ቤት ሄደው በወተት ጣሳ የተቀዳ ቡና ቀመሱ። ለመሆኑ ጥሩ እንቅልፍ ተኙ? ልጁ ጠየቃቸው። አሁን እንቅልፉ እየለቀቀው በመሄድ ላይ ነበር። በደንብ ነው የተኛሁት ማኖሊን አሉ ሽማግሌው። ዛሬ በራስ የመተማመን ስሜት አጥብቆ ይሰማኛል። እኔም አለ ልጁ። ይበሉ አሁን ለዓሣ መደለያ የሚሆኑትን ቅንጥብጣቢ ስጋዎችንና ሳርዲኖችን ላምጣለሁ። የእኛን መሳሪያዎች ወደ ጀልባ የሚወስደው ሰው ያው ራሱ ነው። ማንም እንዲያግዘው አይፈልግም። እኔና እሱ ሁለት የተለያየን ሰዎች ነን አሉ ሽማግሌው። ገና የ5 ዓመት ልጅ እያለህ እንኳን አንዳንድ ዕቃዎች አሸክምህ እንደነበር ትዝ ይልሃል? በደንብ ነዋ ሲል መለሰላቸው። ይበሉ እኔ ሄጄ ላምጣ። እርስዎ ቡናውን ይድገሙ። እዚህ ቤት ያምኑናል፣ ዱቤ መውሰድ እንችላለን። በባዶ እግሩ ነጠር እያለ ዓሣ መደለያ የሚሆኑ ስጋዎችንና ሳርዲኖች ወደሚሸጡበት ሱቅ ተፈተለከ። ሽማግሌው ቡናቸውን በዝግታ ፉት ማለታቸውን ቀጠሉ። ቀኑን ሙሉ ሌላ ነገር ስለማያገኙ በደንብ መጠጣት እንዳለባቸው ያውቁታል። መብላት ብሎ ጣጣ በጣም አሰልቺ ከሆነባቸው ውሎ ስላደረ ምሳቸውን ይዘው መሄድ ካቆሙ ሰንብተዋል። ጀልባቸው ውስጥ አንድ ጠርሙስ ውሃ አለ። ለዕለቱ የሚያስፈልጋቸው ያ ብቻ ነው። ልጁ ለዓሣ መደለያ የሚሆኑትን ሳርዲኖችንና የሥጋ ቀንጥብጣቢዎችን በጋዜጣ ጠቅሎ እንደተመለሰ ተያይዘው ወደ ጀልባዋ ወረዱ። የባህሩን ዳርቻ ያለበሰው አሸዋ ባዶ እግሮቻቸውን ይፈተፍታቸዋል። ለሁለት እየተጋገዙ ጀልባዋን በአሸዋው ላይ እየገፉ አንሸራተቱና ወደ ውሃው አስገቧት። መልካም ዕድል አባባ አለ ልጁ። መልካም ዕድል ማኖሊን አሉ ሽማግሌው። ወዲያው መቅዛፊያዎቻቸውን አስተካከሉና በዝግታ እየቀዘፉ ከወደቡ ወጡ። ጨለማው ገና ሙሉ በሙሉ አልገለጠም። ሆኖም ሌሎች ጀልባዎችም መሰማራት ጀምረዋል። ጨረቃዋ ከተራሮች ጀርባ በመሰወሯ ሌሎቹ ጀልባዎች ባይታዩአቸውም መቅዛፊያዎቻቸው ውሃውን እየቀረደዱ ወደ ውስጥ ሲጠልቁና በኃይል ሲገፉት የሚፈጠረው መንቦጫረቅ ይሰማቸዋል። አልፎ አልፎ የአንዳንድ ሰዎች ንግግር ጨለማውን እየሰረሰረ ጆሮአቸው ላይ ያስተጋባል። አብዛኞቹ ግን የሚቀዝፉት በጸጥታ ነው። ከወደቡ ከወጡ በኋላ ሁሉም ወደ ተለያዩ አቅጣጫዎች ተበታተኑ። እያንዳንዱ ዓሣ አጥማጅ ይቀናኛል ብሎ ወደ የሚያምንበት አካባቢ አመራ። ሽማግሌው በጣም ርቀው ለመጓዝ ቆርጠዋል። የመሬትን ጠረን ከኋላቸው ትተው
ንጹሕ ወደ ሆነው የውቅያኖሱ የማለዳ አየር ቀዘፉ። ጨለማው እየገፈፈ ሄደ። በራሪ ዓሣዎች ከውሃው እየወጡ በአየሩ ላይ ሲምዘገዘጉ፣ ግትር ያሉት ደረቅ ክንፎቻቸው አየሩን ሲሰነጥቁት የሚፈጥረው ድምፅ በውሃው መንቦጫረቅ ጣልቃ እየገባ ይሰማቸዋል። ሽማግሌው እነዚህን ዓሣዎች በጣም ይወዷቸዋል። በባህር ላይ ብቸኛ በሚሆኑ ጊዜ በዙሪያቸው እየተዘለሉ ስለሚያጫውቷቸው ሲወዷቸው አይጣል ነው። ሽማግሌው ባህርን የሚመስሉት በሴት ነው። ላማር ይሉታል። ሰዎች ሴትን ሲያፈቅሯት የሚጠሩበት የስፔን ቃል ነው። አንዳንዶቹ በተለይ ወጣት ዓሣ አጥማጆች ግን ባህሩን በወንድ ይመስሉታል። እንደ ኃይለኛ ተፎካካሪ፣ አንዳንዴም እንደ ጠላት ነው የሚቆጥሩት። ለሽማግሌው ግን ምንጊዜም እንስት ነው። ያሏትን ድንቅ ጣፋጭና አስደሳች ነገሮች ሁሉ ያላንዳች ስስት እንደምትለግስ ወይም ያለ ርኅራኄ እንደምትነፍግ ሴት ይቆጥሩታል። ባህር አንዳንዴ አስከፊና የጭካኔ ድርጊት ብትፈጽምም ከአቅም በላይ የሆነባት እንጂ ለተንኮል አይደለም የሚል ስሜት አላቸው። ቀጥ ብለው ይቀዝፋሉ። ውቅያኖሱ ጸጥ በማለቱ ብዙም ትግልና ድካም የሚጠይቅ አልነበረም። የማለዳው ብርሃን ዙሪያ ገባውን እያበራው ሲሄድ በዚያ ሰዓት እደርስበታለሁ ብለው ከገመቱት በላይ ርቀው መጓዛቸውን ተገነዘቡ። ሙሉ በሙሉ ብርሃን ከመስፈኑ በፊት ቀዘፋቸውን አቁመው የዓሣ ማጥመጃ ገመዶቻቸውን ወደ ውሃው ጣሏቸው። ጀልባዋ በውሃው እንቅስቃሴ የተገፋች በዝግታ ትንሳፈፋለች። አንዱን ገመድ 40 ፋቶም ያህል ወደ ውሃው ውስጥ ለቀቁት። ሁለተኛውን ባለ 5 ፋቶም፣ ሦስተኛውን ደግሞ 100ና 125 ፋቶም ጥልቀት ድረስ ለቀቋቸው። መንጠቆቹ በእያንዳንዱ ሰርዲን አይኖች ውስጥ እንዲያልፉ በመደረጋቸው ለየትኛውም ትልቅ ዓሣ ቢሆን ከሰርዲኖቹ ቀድሞ የመንጠቆቹ የማይጣፍጥ ብረታማ ጠረን ይሸተዋል ማለት ዘበት ነው። ቅንጥብጣቢ ሥጋዎቹ ትንሽ የቆዩ በመሆናቸው መለወጥ የጀመረ ሽታቸውን ለመሸፈን ሲባል ከሰርዲኖቹ ጋር እየተሰባጠሩ ተሰግስገዋል። እያንዳንዱ ገመድ የመጻፊያ እርሳስ ያህል ውፍረት አለው። አልፎ አልፎ ኃይለኛ ዓሣ በሚያዝበት ጊዜ መንጠቆውን አውልቆ ለማምለጥ ሲወራጭ ጀልባዋን እንዳይገለብጣት ለመከላከል ሲባል የገመዶቹ ቁመት ረጅም እንዲሆን ተደርጓል። ሌሎችም ለመጠባበቂያ የሚሆኑ ገመዶች እዚያው ጀልባዋ ላይ አሉ። አንድ ዓሣ እስከ 300 ፋቶም ድረስ እየተጎተተ ይዞት ሊወርድ የሚችለው ገመድ ተዘጋጅቷል። ፀሐይዋ በዝግታ ከባህሩ በስተጀርባ በኩል አሰገገች። በተንጣለለው ባህር ላይ የተበተኑት ሌሎች ጀልባዎች ይታዩአቸው ጀመር። አብዛኞቹ ከዳርቻቸው ብዙም አራቁም። ሽማግሌው በጀልባዋ ጉኖች በኩል ቁልቁል የወረዱትን ገመዶች አጎንብሰው ተመለከቱና እያንዳንዱ ገመድ በሚፈልገው ጥልቀት ላይ ተጠብቆ እንዲቆይ ለማድረግ ሲሉ በዝግታ መቅዘፍ ጀመሩ። እየደመቀ የሄደው የፀሐይዋ ብርሃን በጸጥታ በተሸለሸለው ውሃ ላይ ነጸብራቁን ያጣቅሳል። ሽማግሌው አይኖቻቸው በነጸብራቁ እንዳይጎዱ በማለት ወደ ውሃው በርቀት አሻግረው ከመመልከት ታቅበው መቅዘፋቸውን ቀጠሉ። እንደገና ጎንበስ ብለው ወደ ውሃው ውስጥ ተመለከቱ። ገመዶቻቸው ቀጥ ብለው ጨለማ ወደ ዋጠው የባህሩ ማህፀን ሰርገዋል። ማንም እንዲያ ተሳክቶለት አያውቅም። እንደ ዘንግ ተቀስተው ወርደውላቸዋል። ዓይን ቢጓጉጡ እንኳን በማይታይበት በዚያ ጸሊም የውሃ ዓለም ውስጥ
ከየትም ሲሰገስግ መጥቶ የሚመሰግባቸውን ዓሣዎች በትዕግሥት የሚጠባበቁ መንጠቆዎቻቸው በሰርዲኑና በሥጋ ቅንጥብጣቢዎች ከብደው በተለያዩ ጥልቀቶች ላይ ተንጠልጥለዋል። አንዳንድ ዓሣ አጥማጆች ገመዶቻቸውን ወደ ውሃው ውስጥ ሲለቁ እምብዛም ስለማይጠነቀቁ ከጥቂት ጊዜ በኋላ ገመዶቹ ወደ ላይ ይንሳፈፋሉ። እኔ ግን ገመዶቼን የጣልኳቸው በጥንቃቄ ነው አሉ ሽማግሌው በሐሳባቸው። እኔን የሚጎለኝ ዕድል ብቻ ነው። አሁንማ አንድያውን የተሟጠጠ ይመስለኛል። ግን ማን ያውቃል? ምናልባት ዛሬ ይሳካልኝ ይሆናል። እያንዳንዱ ቀን አዲስ ቀን ነው። ቢሆንም ዕድለኝነትን የመሰለ ነገር የለም። ለማንኛውም በእኔ በኩል ሥራዬን በትክክል ለማከናወን መታከት የለብኝም። ከዚያ በኋላ ዕድል ከች ብትልም እንኳ ዝግጁ ነኝ ማለት ነው። ፀሐይዋ ከወጣች 2 ሰዓት ያህል አልፏል። በሰማዩ ላይ እየመጠቀች በመሄዷ ሽማግሌው ዓይኖቻቸውን ወደ ምስራቅ ቢወረውሩም ምንም ችግር አይገጥማቸውም። አሁን በአቅራቢያቸው የሚታዩት 3 ጀልባዎች ብቻ ናቸው። እነርሱም ቢሆኑ ወደ ባህሩ ዳርቻ ጠጋ በማለታቸውና ሽማግሌው በጣም በመራቃቸው የሚታዩት ወደ ታች ዝቅ ብለው በከፊል ነው። ዕድሜን በሙሉ ዓይኖቼ የማለዳ ፀሐይ መቋቋም እየተሳናቸው ነው የኖርኩት አሉ በሐሳባቸው። ያም ሆኖ ግን እስከ ዛሬ አሳፍረውኝ አያውቁም። ማታ ማታ እንኳ አይተው ሲለዩ ከጎረምሳ ዓይኖች ያስንቃሉ። ዳፍንት የሚባል ነገር አያውቃቸውም። እንዲያውም በምሽት ነው የሚበረቱት። ሲነጋ ግን ተመልሰው ያው ናቸው። ይታመማሉ፣ ያሰቃዩኛል። ይህንን እያውጠነጠኑ አሻግረው ሲማትሩ ከፊት ለፊታቸው አንድ አሞራ ተመለከቱ። ክንፎቹን ወደ ኋላው አጠፍ አድርጎ እንደ ፍላጻ ወደ ባህሩ ተሽቀነጠረ። ብዙም አልቆየ። ፍጥነቱን እንደጠበቀ ወደ ላይ ተቀልብሶ ሽቅብ በመመጠቅ ያንኑ ክብ መስመሩን እያደራ በአየሩ ላይ መንሳፈፍ ቀጠለ። አጅሬ አንድ ነገር አግኝቷል ማለት ነው። እየቃኘ ብቻ አይደለም አሉ ሽማግሌው ድምፃቸውን ጎላ አድርገው። አሞራው ወደሚያንዣብብበት አካባቢ በዝግታ መቅዘፍ ጀመሩ። ውሃው ውስጥ የጣሏቸውን ገመዶች ወደ ላይ ሳብ ወደ ታች ለቀቅ እያደረጉ አወራረዳቸው እንዳይናጋ ያስተካክላሉ። አሞራው ወደ ላይ የመጠቀ ከፍታውን እየጨመረ ዑደት ማድረጉን ቀጠለ። የተዘረጉት ክንፎቹ አይላወሱም። ድንገት የመጀመሪያውን እንቅስቃሴ ደገመው። አፈፍ አለና ቁልቁል ወደ ባህሩ ተስፈነጠረ። ወዲያው አንድ በራሪ ዓሣ ከውሃው እምር ብሎ በመውጣት ላዩን በጭንቀት መዋኘት ጀመረ። ዶልፊን አሉ ሽማግሌው በጩኸት። ትልቅ ዶልፊን! መቅዘፊያዎቻቸውን ለቀቁና ከጀልባዋ አፍንጫ አካባቢ አንድ አነስተኛ ጥቅል ገመድ አነሱ። ጫፍ ላይ አነስተኛ መንጠቆ ተንጠልጥሏል። ከሰርዲኖቹ አንዱን ብድግ አድርገው መንጠቆው ላይ ሻጡት። ዝግጅቱን ሲጨርሱ ገመዱን ወደ ውሃው ለቀቁት። መንጠቆው እስከሚፈልጉት ርቀት ድረስ መውረዱን ሲያረጋግጡ ጀልባዋ ጎል ላይ በሚገኝ ዘለበት ላይ ገመዱን ሸብ አደረጉት። ቀጥለው ሌላ ገመድ አነሱና መንጠቆው ላይ ሰርዲኖች ከሰገሰጉበት በኋላ እንደተጠቀለለ መልሰው ጀልባዋ ወለል ላይ አስቀመጡና ወደ መቅዘፋቸው ተመለሱ። እየቀዘፉ ደግሞ ወደ ባህሩ ዝቅ ብሎ የሚንሳፈፈውን አሞራ ትክ ብለው ማስተዋል ያዙ። በመሃሉ አሞራው ክንፉን ወደ ኋላው ሽምጥጥ አደረገና ቁልቁል ተምዘገዘገ። መሃል ላይ ሲደርስ ክንፎቹን መልሶ ዘረጋና በኃይል እያራገበ በፍጥነት የሚዋኘውን በራሪ ዓሣ መከተል ጀመረ። ከበራሪው ዓሣ በስተጀርባ በኩል
ያለ የባህሩ ውሃ በመጠኑ ወደ ላይ አበጥ ማለቱን ሽማግሌው አስተዋሉ። ትንሹን ዓሣ የሚያሳድደው ከላይ አሞራው ብቻ ሳይሆን ከስር ዶልፊን መኖሩንም አረጋገጡ። አሃ፣ እዚህ አካባቢ የዶልፊን መንጋ አለ ማለት ነው አሉ በሐሳባቸው። በዚህ አይነት ትንሹ ዓሣ ለማምለጥ የሚኖረው ዕድል የመነመነ ነው። አሞራውም ቢሆን እንዲያው ድከም ቢለው እንጂ አይሳካለትም። በራሪ ዓሣዎችን በመጠን ብቻ ሳይሆን በፍጥነትም አይስተካከላቸውም። በራሪው ዓሣ አሁንም ከውሃው ብቅ እያለ ተመልሶ ጥልቅ ሲል፣ አሞራው ደግሞ ልቡ እስከሚፈርስ ክንፎቹን እያራገበ ያለምንም ውጤት በከንቱ ሲከንፍ ሽማግሌው በጥሞና ይመለከታሉ። አሁንስ ዶልፊኖቹ በጣም እየራቁ ሄዱ አሉ በሐሳባቸው። ፍጥነትም ጨምረዋል። ግን ምን ይታወቃል፣ አንድ የባዘነ ዓሣ ያጋጥመኝ ይሆናል። በርቀት በሚታየው መሬት ላይ ሲያንዣብቡ የነበሩት ደመናዎች እንደ ተራራ እየተቆለሉ እየገዘፉ መሄድ ጀመሩ። የባህሩ ዳርቻም ቅርጹ እየጠፋ አንድ ረጅም አረንጓዴ መስመር ብቻ ሆነ። ከበስተጀርባው ጭጋግ እንደ ነጠላ የተከናነቡ ሰማያዊ ተራሮች ይታያሉ። ሽማግሌው ቁልቁል ሲያስተውሉ ፀሐይዋ በጨለማው ውሃ ውስጥ የፈጠረችውን ልዩ አይነት ብርሃን ተመለከቱ። ለዓሣ ምግብ በመሆን የሚያገለግሉ እጽዋትም በብዛት ይታያሉ። ገመዶቻቸው ቀጥ ብለው መዝለቃቸውንም እግረ መንገዳቸውን መቃኘታቸው አልቀረም። የእጽዋቱን መብዛት ሲያዩ ደስታ ተሰማቸው። በአካባቢው በርካታ ዓሦች ለመኖራቸው ምልክት ነው። ፀሐይዋ በአናት ትይዩ ልትሆን ምንም ያህል አልቀራትም። ባሻገር መሬቱ ላይ አርብበው የሚታዩት ደመናዎች ቅርጽና የፀሐይዋ ብርሃን አየሩ ሰላማዊ ሆኖ እንደሚውል የሚጠቁሙ አይነት ናቸው። አሞራው ግን ድራሹ ጠፍቷል። በየትኛውም አቅጣጫ አይታይም። ባህሩ ላይ ከሚንሳፈፈው የሳርጋሶ አረም በስተቀር የሚታይ ነገር የለም። ጥቂት ቆይተው ሽማግሌው ቀና ሲሉ አሞራው ተመልሷል። እንደገና ክብ መስመሩን ተከትሎ ይንሳፈፋል። አሁን ዓሣ አገኘ አሉ ድምፃቸውን ከፍ አድርገው። ግን አንድም በራሪ ዓሣ ባህሩን በርቅሶ ወደ ላይ ሲፈናጠር አልታየም። በአካባቢው የተሰራጩ ሚጢጢ ዓሣዎችም አይታዩም። ብዙም ሳይቆይ አንድ ትንሽ ቶኖ ከውሃው ወጥቶ ወደ ላይ ከተምዘገዘገ በኋላ ተመልሶ ውሃ ውስጥ ተሰወረ። የቶኖው ገላ ብርማ ቀለም ከፀሐይዋ ብርሃን ጋር ይጣቀሳል፣ ያንጸባርቃል። ለጠቁና ሌሎች በርከት ያሉ ቶኖዎች ብቅ ጥልቅ ማለት ጀመሩ። ሁሉም ወደ አየር ከዘለሉ በኋላ ተመልሰው ውሃውን ቀርድደው ይሰጥማሉ። እንዲህ አድርገው ውሃውን ማመሳቸውና ወደ ሰማይ እምር ማለታቸው በአካባቢው ያሉትን ሚጢጢ ዓሣዎች ከበው ለማሳደድ ነው። ፍጥነታቸውን ካልጨመሩ በስተቀር አያመልጡኝም፣ እደርስባቸዋለሁ አሉ ሽማግሌው በሐሳባቸው። እያሰቡ ደግሞ ከፊት ለፊታቸው የሚካሄደውን ትርኢት በጥንቃቄ ያስተውላሉ። ቱኖዎቹ በዝላያቸው ትርምስ ባህሩን አረፋ አስደፍቀውታል። አሞራው ደግሞ በቱኖዎቹ ቱማታ በርግገው ወደ ላይ ብቅ የሚሉትን ሚጢጢ ዓሣዎች ለመጥለፍ ደጋግሞ ይሞክራል። አሁንም ቁልቁል ይወረወርና ውሃውን ጨልፎት ወደ ላይ ይመለሳል። አሞራው ትልቅ ረዳት ነው አሉ ሽማግሌው። ልክ የዚያን ሰዓት በጀልባዋ ጭራ በኩል ወደ ውሃው ውስጥ የተለቀቀው ገመድ በኃይል ተስቦ ሲወጠር እግራቸው ስር ተሰማቸው። ገመዱ እግራቸው ላይ አንድ ዙር ጠምጠም ተደርጎ ነበር።
ቀልጠፍ ብለው መቅዘፊያዎቹን ጣሉና በእግራቸው ላይ ተጠምጥሞ ያለውን ገመዱን አፈፍ አድርገው ወደ ላይ መጎተት ጀመሩ። የተያዘው አነስተኛ ቱኖ ከመንጠቆ ለመላቀቅ ሲፍጨረጨር ወደ ውሃው ይስባቸዋል። እርሳቸው ግን ገመዱን አጥብቀው ወደ ላይ መጎተታቸውን ቀጠሉ። ኃይል እየጨመሩ ገመዱን ወደ ጀልባቸው ባስገቡት ቁጥር የዓሣው መንቀጥቀጥና መርበትበት እየጨመረ ከመሄዱ ሌላ ሰማያዊ ቀለም ያለው ጀርባውና ወርቃማ ጎኖቹ ይታያቸው ጀመር። ትግሉ ለጥቂት ጊዜ ከተካሄደ በኋላ በሽማግሌው አሸናፊነት አበቃ። ትንሹን ቶኖ ከውሃው መንጭቀው አውጥተው ጀልባው ወለል ላይ ዘረሩት። የጥይት ቅርጽ ያለው ዓሣ በዚያ ጠራራ ፀሐይ ትልልቅ ዓይኖቹን አፍጦ በጎኑ እንደተጋደመ ጅራቱን ከጀልባዋ ጎኖች ጋር በልህ ማላተሙን ተያያዘው። ሽማግሌው ቆመጣቸውን አነሱና ጭንቅላቱን አንድ ጊዜ መቱት። ጸጥ አለ። ሥጋው ግን ለጥቂት ጊዜ እየተንቀጠቀጠ ቆየ። አልባኩሬ አሉ ሽማግሌው በጩኸት። ሥጋው በደንብ ከተበለተ ከሰርዲኖች ጋር ጥሩ መደለያ ይወጣዋል። ክብደቱም ደህና ነው። መቼም ከ5 ኪሎ በታች አይሆንም። ለብቻቸው የማውራት ልምድ የተጠናወታቸው መቼ እንደሆነ በጭራሽ ትዝ አይላቸውም። በእርግጥ ድሮ ብቻቸውን በሚሆኑ ጊዜ ይዘፍኑ ነበር። በተለይ በምሽት ጀልባቸው ውስጥ አድፍጠው ብቸኝነቱ ሲጠናባቸው የሚያውቁትን ዜማ ማንጎራጎር ይጀምራሉ። ድምፃቸውን ከፍ አድርገው ለራሳቸው ማውራት የጀመሩት ምናልባት ልጁ ከተለያቸው በኋላ ሊሆን ይችላል። ብቻ በውል የሚያስታውሱት ነገር የለም። ልጁ አብሯቸው በነበረበትም ጊዜ ውይይታቸው የተቆጠበ ነበር። አስፈላጊ ሆኖ እስካላገኙት ድረስ አይነጋገሩም። ሁለቱም ወደ ዝምታ ያፈገፍጋሉ። በሰፊው የሚያወሩት ማታ ማታ ወይንም ማዕበል ሲይዛቸው ብቻ ነበር። በባህር ላይ ሳሉ ያለ ምክንያት መለፍለፍ በአካባቢው ልማድ እንደ ነውር ይቆጠራል። ሽማግሌው ደግሞ በዚህ አጥብቀው ስለሚያምኑ በባህር ላይ በሚቆዩ ጊዜ ዝምታን ያበዛሉ። አሁን ግን የአገር ልማድ በማፍረሳቸው የሚያወግዛቸውም ሆነ የሚታዘባቸው ሰው ባጠገባቸው ስለሌለ ሐሳባቸውን የሚተነፍሱት ድምፃቸውን ጎላ እያደረጉ ነው። ለመሆኑ እንዲህ ብቻዬን ስለፈልፍ ሰዎች ቢሰሙኝ ምን ይሉ ይሆን? መቼም ያበድኩ ነው የሚመስላቸው አሉ እንደገና ድምፃቸውን ከፍ አድርገው። ግን ምን ግዴ እብድ እንዳልሆንኩ አውቃለሁ። ሀብታሞቹማ በየጀልባቸው ውስጥ ቁጭ ብለው የሚያጫውቷቸውን ራዲዮኖች ይዘው አደል የሚወጡት፣ ያውም ስለ ቤዝቦል ጨዋታ ሳይቀር የሚያወሯቸውን። አሁን ግን ስለ ቤዝቦል ጨዋታ የሚያስቡበት ጊዜ አይደለም አሉ በሐሳባቸው። በአሁኑ ሰዓት ማሰብ የሚገባኝ ስለ አንድ ነገር ብቻ ነው፣ ስለ ተፈጠርኩለት ነገር ብቻ። እዚያ ማዶ ከሚበሩቁት ዓሣዎች አካባቢ አንድ ትልቅ ግዙፍ ዓሣ ሳይኖር አይቀርም አሉ። ይሄ ያስኩት ከጓደኞቹ ተነጥሎ የሚባዝን መሆን አለበት። ባሻገር የሚታየው አረንጓዴ ቀለም የመሬቱ ጠርዝ ቀስ በቀስ ከዓይን እየጠፋ ሄደ። ሰማያዊ ቀለም ያላቸው ኮረብታዎች ግን ጫፋቸው ገና እየታየ ነው። ከአናታቸው ያረበቡት ነጭ ደመናዎች የበረዶ ቆብ ጭነው የተኮፈሱ አስመስሏቸዋል። ፀሐይዋ እየገረረች በመሄዷ ሙቀቱ የሽማግሌውን ጀርባ ይጠብሳቸው ጀመር። በዚያ ላይ ጀልባቸውን ይቀዝፋሉ። ላባቸው አከርካሪያቸውን ተከትሎ ቁልቁል ሲንቆረቆር ይሰማቸዋል። መቅዘፉን አቁሜ ጀልባዋ የውሃውን እንቅስቃሴ ተከትላ እንድትንሳፈፍ ማድረግና እኔም ትንሽ ማሸለብ እችል ነበር አሉ በሐሳባቸው። ባይሆን ከእንቅልፌ እንዲቀሰቅሰኝ ገመዱን ሸምቅቆ ሰርቼለት አውራ ጣቴ ላይ አስረዋለሁ። ግን ምን ያደርጋል፣ ዓሣ የሚሉ ከያዝኩ 85ኛ ቀኔ ነውና መዘናጋት አያስፈልግም።
ዕለቱን በደንብ ልጠቀምበት ይገባል። እንደምንም ብዬ ደህና ዓሣ መያዝ አለብኝ አሉ በሐሳባቸው። እያሰቡ ደግሞ ዓይኖቻቸውን ውሃው ውስጥ ወደ ለቀቋቸው ገመዶች ሲያነጣጥሩ አንደኛው ገመድ ላይ አለፍ አለፍ እያሉ አግድም ከታሰሩት ቀጫጭን ገመዶች አንደኛው ወደ ውስጥ ሲጠልቅ ተመለከቱ። ፈጠን ብለው መቅዘፊያዎቻቸውን በመልቀቅ ገመዱን ለቀም አድርገው በቀኝ እጃቸው አውራ ጣትና አመልካች ጣት ፈጥርቀው ያዙት። ግን እንደገመቱት ገመዱ አልተወጠረም ወይም ወደ ታች አልተሳበም። አያያዛቸውን ላላ አደረጉት። ጥቂት ቆይቶ ገመዱ ወደ ታች ሲጎተት ተሰማቸው። እንደገና ጎተቱት። ነገሩ የሙከራ የፍተሻ አይነት እንጂ የመፈታተንና ኃይል የተሞላበት አይደለም። ምን እንደሆነ ለማወቅ አልተሳናቸውም። ማርሊን ሆዬ 100 ፋቶም ጥልቀት ውስጥ ሆኖ መንጠቆው ላይ የተሰገሰጉትን ሰርዲኖች እየኮመኮመ መሆኑን ወዲያው ተረዱ። ገመዱን ወደ ግራ እጃቸው በጥንቃቄ ያዛወሩና ላላ አድርገው ያዙት። አሁን ገመዱ በጣቶቻቸው መሃል እየተንሸራተተ ነው። ዓሣው የተያዘ መሆኑን ሳይረዳ እስካሻው ጥልቀት ድረስ እንዲስበው ለማድረግ ያመቻቸዋል። በል እንጂ ጌታው፣ ዓሣ የቀረበልህን ሰርዲኖች ችላ አትበላቸው። አይዞህ፣ ቀስቅስ። ኧረ እባክህ ሞክር። ነውር አይደለም እንዴ? ለአንተ ነው እኮ የቀረቡት። ደግሞ እንዴት ትኩስ መሰሉህ! መቼም ቀኑ ሙሉ እዚያው ቅዝቃዜና ዳፍንት ውስጥ ሳይሞረሙርህ አይቀርም። እና እኮ በል ግብዣዬን ሳትንቅ ትንሽ ቀማምስ አሉ ሽማግሌው በሐሳባቸው። የያዙት ገመድ በመጠኑ ሳብ ሲደረግ ተሰማቸው። ወዲያው አከታትሎ አንድ ጊዜ በኃይል ተጎተተ። ከሰርዲኖቹ አንደኛው ከመንጠቆ ላይ በቀላሉ አልላቀቅ ስላለው በጉልበት ሲመነጭቀው መሆን አለበት። ከዚህ በኋላ ግን ሁሉም ነገር ጸጥ አለ። አይዞህ አሉ ሽማግሌው ድምፃቸውን ከፍ አድርገው። በልኮ እንደገና ተመለስና መዓዛቸውን አሽትተው። እንዲህ እንዳይመስሉህ፣ ድንቅ ናቸው። ሰርዲኖቹን አጣጥመ ስታበቃ የቱ ነው ክትፎ ደግሞ አለልህ። ቀዝቀዝ ብሎ ሲጣፍጥ አይጣል ነው። ጣት ያስቆረጥማል እኮ። በል አይዞህ፣ አትፍራ። ወገኛ ደግሞ የምን መሽኮርመም ነው? እረ ሰው እንዳይሰማ። ለምኑ ብለህ ነው? የሚያይህ የለ። ይልቅ ሞኝ አትሁን። በግላጭ ሲገኘን ክት አድርገህ መብላት ነው። ገመዱን በአውራ ጣታቸውና በአመልካች ጣታቸው መሃል አንቀው እንደያዙ እንቅስቃሴውን ያዳምጣሉ። አልፎ አልፎ ደግሞ በጀልባዋ አፍንጫና ጭራ እንዲሁም በጎንና በጎኗ በኩል ወደ ውሃው የተለቀቁትን ገመዶች ይማተራሉ። ምናልባት ዓሣው የጀመረውን ትቶ ወደ እነሱ ካመራ በሚል ጥርጣሬ። ትንሽ እንደቆዩ የመጀመሪያውን የመሰለ ለዘብ ያለ ጉተታ ተሰማቸው። አሁን ወደ አፉ ሊያስገባው ነው አሉ ሽማግሌው ድምፃቸውን አጉልተው። አሁን ወደ አፉ ሊያስገባው ነው። አምላኬ እባክህ መንጠቆውን ደህና አድርጎ እንዲጎርሰው እርዳው። ዓሣው ግን የተመኙትን አልፈጸመም። ከናካቴው ከአካባቢው ሄደ። የሚሰማ ነገር ጠፋ። ጸጥታ ብቻ። አይደረግማ፣ አይደረግም። ጨክኖ ትቶ አይሄድም አሉ ሽማግሌው። ክርስቶስ ምስክሬ ነው። ታላበደ በቀር ይህንን መሳይ ማዕድ ጥሎ አይሄድም። እንዲያው ትንሽ ዞር ዞር ብሎ ሊመለስ ይሆናል። ማን ያውቃል? ምናልባት ተይህ ቀደም ተይዞ ያመለጠም ሊሆን ይችላል። እና ያቺ ትዝ እያለችው ይሆናል ዳርዳር የሚለው። ወዲያው እንደ በፊቱ ለዘብ ያለ ስበት ተሰማቸው። የሽማግሌው ስጋት በደስታ ተተካ። መቼ አጣሁት? አውቄዋለሁ። ትንሽ ተዟዙሮ ሊመለስ ብሎ ነው። አሁን በደንብ ይጎርሰዋል አሉ። ገመዱን በመጠኑ ጎተት ሲያደርገው ተሰማቸው። ልባቸው ጮቤ መምታት ከጀለው።
በማከታተልም እጅግ ከፍተኛ ኃይልና ከቶም የማይታመን አይነት ክብደት ወደ ታች መዘናቸው። የዓሣው ክብደት ነው። እንደ ተመኙት ሆነ ማለት ነው። መንጠቆውን ሙሉ በሙሉ ጎረሰው። ሽማግሌው ከመቅጽበት ገመዱን ወደ ውሃው ውስጥ መልቀቅ ጀመሩ። ቁልቁል፣ አሁንም ቁልቁል። ገመዱ እንዳይወጠር ከሁለቱ የመጠባበቂያ ጥቅሎች አንደኛውን እየተረተሩ ቁልቁል ለቀቁት። ገመዱ በጣቶቻቸው መሃል እየተጥመለመለና ቆዳቸውን እየሞዠቀ ሲንሸራተት ከውሃው በታች ያለው ክብደት ቁልቁል ሲመዝናቸው ይሰማቸዋል። ምን አይነት ዓሣ ቢሆን ነው ጃል? አሉ። ይሄኔ መንጦቆ አፉ ውስጥ የተሰነቀረው አግድም ይሆናል። አሁን እንግዲህ ወዲያና ወዲህ እዟዟራለሁ ሲል አንድያውን በደንብ ይቀረቀርበትና ያርፈዋል አሉ በሐሳባቸው። ይሄኛውን ሐሳባቸውን ድምፃቸውን አጉልተው በመናገር ፋንታ ለራሳቸው ብቻ በሆዳቸው የተነፈሱት ያለ ምክንያት አልነበረም። አንድን ጥሩ ነገር ይሆናል በማለት አስቀድሞ ከተናገሩት ሳይሳካ ይቀራል የሚል እምነት ነበራቸው። ወጥመዳቸው ውስጥ የገባው ዓሣ የቱን ያህል ግዙፍና ትልቅ እንደሆነ ገምተዋል። የቶኖ ሥጋ የተደረደረበት መንጠቆ አፉ ውስጥ አግድም ተቀርቅሮበት ሲወራጭ ወለል ብሎ በዓይነ ሕሊናቸው ታያቸው። ግን የተማከሩ ይመስል ልክ በዚያው ቅጽበት ዓሣው ማናቸውንም እንቅስቃሴውን አቆመና ጸጥ ጸጥ አለ። ክብደቱ ግን አሁንም ይሰማቸዋል። በእጃቸው ከያዙት ገመድ ጫፍ ቁልቁል ይመዝናቸዋል። እንዲያውም ከበፊቱ ትንሽ የጨመረ መሰላቸው። ቀልጠፍ ብለው ገመዱን ለቀቅ በማድረግ አያያዛቸውን አጠበቁት። የዓሣው ክብደት እየጨመረ ከመሄድ በላይ ቁልቁል እየጠለቀ እየራቀ ሲሄድም ይሰማቸዋል። ዓሣው ገመዱን እየሳበ መቀመቃት በወረደ መጠን ገመዱ አልቆ እንዳይወጠር በአንድ ፊት በቀኝ እጃቸው የያዙትን ገመድ ለቀቅ ለቀቅ እያደረጉ በሌላ በኩል ደግሞ የኋሊት ለጠጥ በማለት የሁለቱን የመጠባበቂያ ጥቅል ገመዶች ጫፍና ጫፍ በግራ እጃቸው ስበው በሌሎቹ ሁለት ጥቅል የመጠባበቂያ ገመዶች ሸምቀቆ ውስጥ አስገብተው ቋጠሩት። ይህም ሆኖ በቀኝ እጃቸው ከያዙት ዓሣው የተጠመደበት ገመድ ሌላ እያንዳንዳቸው 40 ፋቶም ጥልቀት ድረስ ሊወርዱ የሚችሉ 3 ጥቅል ተጨማሪ የመጠባበቂያ ገመዶች ነበሯቸው። በልኮ ደህና አድርገህ አስገባው አሉ። በል አትሰስትለት፣ ሁሉም ላንተው የተዘጋጀ ነው። አየህ፣ የመንጠቆው ጫፍ በቀጥታ ልብህ ላይ ይሻጥና በቀላሉ ይገላግልሃል አሉ በሐሳባቸው። ደግሞ ቀስ እያልክ ወደ ላይ ብቅ ብትልልኝ ሃርፔን ደህና አድርጌ በቀብቅብሃለሁ። ማዕድ ላይ መቀመጡ ግን ይብቃህ። እሺ፣ አሁን ነው እንግዲህ አሉና ሽማግሌው በጩኸት እጃቸውን በፍጥነት እያፈራረቁ ገመዱን ባለ ኃይላቸው ወደ ላይ መሳብ ጀመሩ። ምንም ብቅ ያለ ነገር የለም። ዓሣው ቀስ በቀስ ከጀልባዋ እየራቀ መጓዝ በመጀመሩ ሽማግሌው እንዳሰቡት አንዲት ጋት እንኳን ከውሃው ሊያወጡት አልተሳካላቸውም። ለትልልቅ ዓሣዎች ማጥመጃ እንዲሆን ታስቦ የተዘጋጀውን ጠንካራ ገመድ ወጥረው ለመያዝ እንዲረዳቸው ጀርባቸው ላይ አጋደሙት። ዓሣው እየራቀ በሄደ መጠን ገመዱ በጣም ተወጠረ። በተወጠረ ቁጥር ደግሞ በላዩ ላይ እንደ ጤዛ ጉች ጉች ያሉ የውሃ ጠብታዎች ይፈናጠሩ ጀመር። ጥቂት የመንሳጠጥ ድምፅ ተከተለ። ሽማግሌው በደንብ ለመወጠር እንዲረዳቸው ወደ ኋላ ለጠጥ ብለው ገመዱን አጥብቀው ይዘዋል። አንድ አንድ እያለች ጀልባዋ መንቀሳቀስ ጀመረችና ወደ ሰሜን ምዕራብ ጉዞዋን ተያያዘችው። ዓሣው ቀጥ ብሎ መዋኘቱን ቀጠለ። ጀልባዋና ሽማግሌውም በረጋው ውሃ ላይ ተከትለውት ይንሳፈፋሉ። ሌሎቹ ገመዶች በዓሣ መደለያዎች ከብደው
ውሃው ውስጥ እንደተጣሉ ናቸው። በዝምታ ከመጎተት በስተቀር ሊደረግ የሚቻል ነገር አልነበረም። ልጁ አብሮይ ቢኖር እንዴት ጥሩ ነበር አሉ ሽማግሌው ድምፃቸውን ከፍ አድርገው። እንዲህ በአሳ እየተጎተትኩ ያለ ፍላጎቴ የትም አልወሰድም ነበር። ገመዱን በኃይል ወጥሬም እንቅስቃሴውን መግታት ባልተሳነኝ ነበር። ግን በዚህ ጉልበቱ በአንድ አፍታ ነው በጣጥሶ የሚጥለው። ስለዚህ የሚያስፈልገውን ያህል ገመድ ከመጠባበቂያው ጥቅል እየለቀቅኩለት ይዤው ቆያለሁ እንጂ መላቀቅ መቼም ዘበት ነው። ሊያውም ወደ ውስጥ ለመውረድ አለመፈለጉ ራሱ ተመስገን ነው። እንዲያው ግን ወደፊት በመጓዝ ፋንታ ቁልቁል ወደ ውሃው ውስጥ መውረድ ቢመርጥ ኖሮ ምን አባቴን ነበር የማደርገው? እኔ እንጃ። ደግሞስ ውሃው ውስጥ እንዳለ ቢሞት? ያም ቢሆን በበኩሌ የማውቀው ነገር የለም። በእርግጥ መቼም ዝም ብዬ አላየውም። ካሉኝ ብዙ አማራጮች መሃል አንዱን መፈጸም አይቀርም። ሽማግሌው አንድ ጊዜ በጀርባቸው ላይ ተጋድሞ በማለፍ ጋደድ ብሎ ወደ ውሃው ውስጥ የሚሰወረውን ገመድ፣ ሌላ ጊዜ ደግሞ ያለ ፍላጎታቸው ወደ ሰሜን ምዕራብ የምትጎተተውን ጀልባ በየተራ ይመለከታሉ። ይህ ድርጊት በራሱ ይገለዋል ሲሉ አሰቡ ሽማግሌው። መቼም ይህንን ዝንተ ዓለም ሲፈጽመው ሊኖር አይችልም። ያሳው ግን የዋዛ አይደለም። ሽማግሌው ይህንን ሐሳባቸውን ካብላሉት ከ4 ሰዓት በኋላ አሳውም ጀልባዋን እየጎተተ ወደ ታላቁ ባህር እምብርት በጥንካሬ መዋኘቱን እንደቀጠለ ነበር። ሽማግሌውም ፍንክች አላሉ። ገመዱን ጀርባቸው ላይ እንዳጋደሙ በቁርጠኝነት ጀልባዋ ላይ ተገትረዋል። ያስኩት ልክ እኩለ ቀን ላይ ነው አሉ። ግን እስካሁን ድረስ አይኑን አላየሁትም። አሳውን ከመያዛቸው ቀደም ብሎ የሰሌን ባርኔጣቸውን ወደ ታች ሳብ አድርገው ጆሮ ግንዳቸው ድረስ አውርደውት ስለነበር ግንባራቸውን እየቧጠጠ ያስቸግራቸው ጀመር። በዚያ ላይ የውሃ ጥም መጣ። ገመዱን ላለማነቃነቅ በጣም እየተጠነቀቁ በዝግታ ወለሉ ላይ ተንበረከኩና የተቻላቸውን ያህል ወደ ጀልባዋ አፍንጫ በመጠጋት የውሃ ጠርሙሳቸውን በአንድ እጃቸው አነሱት። ቡሹን ከፍተው አንዴ ተጎነጩና እዚያው ደገፍ ብለው እረፍት አደረጉ። እንቅስቃሴ ሳያበዙ በዝግታ ሸተት እያሉ ወደ ጀልባዋ መሃል ተሸጋገሩና በተጋደመው ተራዳ ላይ ተቀመጡ። እስከ መጨረሻው ሳይበገሩ ለመቋቋም እንጂ በሐሳብ ላለመጠመድ መታገል ያዙ።